130 ሚሊዮን ህዝብ ከተዘፈቀበት የደም መፋሰስ አዙሪት ያወጣሉ፣ ሀገርን ያስታርቃሉ ተብሎ አደራ የተጣለባቸው ሰው ዛሬ ራሳቸውን ለማዳን ሲሉ ሀገር ጥለው ሸሹ እየተባለ ነው። የአዲስ አበባን የፖለቲካ አየር እያመሰ ያለው የሰሞኑ ትልቁ ሚስጥር ይፋ ወጥቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ያን ሁሉ ከባድ ሀገራዊ ሸክምና የተወሳሰበ የፖለቲካ ትብታብ ጠብር ግፍ አድርገው ጥለው አሜሪካቸው ገብተዋል የሚለው መረጃ እንደ ሰደድ እሳት እየተዛመተ ነው። ለመሆኑ ፕሮፌሰሩ ለምን ይህን ድንገተኛ ውሳኔ ያስተላለፉ? ከከፍተኛ ባለስልጣናት ዛቻ ደርሶባቸው ነው? ከማይወጡት የፖለቲካ ቁማር ለማምለጥ ነው? ወይስ የኢትዮጵያ ፖለቲካ እንደ በፊቶቹ ባለስልጣናት እሳቸውንም እኝክ አድርጎ በልቶ ተፍቷቸው ነው? በደርግ ዘመን ሀገር ጥለው ከጠፉት ከነ ሜጀር ዳዊት ወልደ ጊዮርጊስና ጎሽ ወልዴ እስከ ኢህአዴጉ ኤርሚያስ ለገሰ፣ ዛሬ ደግሞ ፕሮፌሰር መስፍን አርአያ የኢትዮጵያ ፖለቲካ ለምን ሀገር አዳኞችን ወደ ስደተኝነት ይቀይራቸዋል? መንግስትስ በዚህ ጉዳይ ላይ ለምን ዝምታውን መረጠ? እስካሁን ያልተሰሙትን ከመጋረጃ ጀርባ ያሉ ሚስጥሮችን፣ የፕሮፌሰሩን የውጥረት ቀናትና የሀገሪቱን ቀጣይ አስፈሪ ዕጣ ፈንታ በዚህ መሰናዶ በዝርዝር እንፈትሸዋለን። እውነታው ማንም ከሚገምተው የላቀ ነው። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ገና ከመጀመሪያው ከዴዋን የተናገርነው እንደ ዲስክሌመር ከዴዋን የተናገርነው ወገንተኝነታችን ለኢትዮጵያ ብቻ ነው ብለናል። አሁንም ምንም የዘገየ ጊዜ የለም። የአዲስ አበባ የፖለቲካ አየር ሁልጊዜም በሹክሹክታና በተደባበቁ ሚስጥሮች የተሞላ ነው። ከሰሞኑ ከተማዋን እያመሰ ያለው ወሬ ከተለመደው የፖለቲካ ትኩሳት እጅግ የገዘፈ ክብደት አለው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር የሆኑት ፕሮፌሰር መስፍን አርአያ ያን ሁሉ ሀገራዊ ሸክምና የተወሳሰበ የፖለቲካ ትብታብ ጠብር ግፍ አድርገው ጥለው አሜሪካ ገብተዋል የሚለው ዜና እንደ ሰደድ እሳት እየተዛመተ ነው። እሳቸው ይህን ውሳኔ ያስተላለፉት ከነፍስ አድን ፍርሃት ይሁን ወይስ ከግል ህይወታቸውና ጤና ጋር በተያያዘ ምክንያት እስካሁን በይፋ የታወቀና የተረጋገጠ ነገር የለም። መንግስት ግን ዝምታውን መርጧል። ኮሚሽኑም በግልጽ አላስተባበለውም። የፕሮፌሰሩ የቅርብ ሰዎችም ቢሆኑ ይህ ነው የሚል ቁርጥ ያለ ምላሽ ከመስጠት ተቆጥበዋል። በራፍ ቲቪ ባደረገው ማጣራት ለቅሶ ነው የሚል አጭር ምላሽ አገኝቷል። ይኸውን ተከትሎ ደጋግሞ የጠየቀው ጥያቄ ምላሽ አላገኘም። ፕሮፌሰር መስፍን አርአያ ከቅርብ ጊዜ ወዲህ በምን ያክል አስፈሪ ውጥረት፣ ሰቀቀንና ከፈታኝ የፖለቲካዊ ማዕበል ጋር ስላተሙ እንደነበር መገመት ጋዜጠኛ ወይም ተንታኝ መሆንን አይጠይቅም። ሀገራዊ የምክክር ኮሚሽኑ ሲዋቀር ጀምሮ በጥርጣሬ የተሞላ የተቃዋሚው ጎራ፣ በየጫካው መሳሪያ ያነገበውና ድርድርን የገፋው ታጣቂ፣ እንዲሁም ሂደቱን እንደፈለገ ለመዘወር ይሞክራል እየተባለ የሚወነጀለው መንግስት መሀል ገብቶ መላው የኢትዮጵያን ሕዝብ ያስማማል ተብሎ የተጠበቀውን ይህን ተቋም ለዋና ኮሚሽነሩ የእሳት ዳስ ሆኖባቸው መቆየቱ የማይካድ ሀቅ ነው። በአንድ በኩል የህዝብ ተስፋ፣ በሌላ በኩል የፖለቲከኞች ተንኮል፣ በአንዱ ጥግ ደም መፋሰስ፣ በሌላው ጥግ የሰላም ጥሪ በታመቀባት በዚህች ሀገር ፕሮፌሰር መስፍን አርአያ እንደ አንድ ታዋቂ የስነ ልቦናና የሕክምና ምሁር የሀገርን የቆሰለ ስነ ልቦና ለመጠገን በሚል ነበር ኃላፊነቱን የተቀበሉት። እንዲያም ቢሆን ፈዋሹ ራሱ ከህመሙ ክብደት የተነሳ ሲሸሽ ወይም ደግሞ ሊሸከመው የማይችለው ጫና ሲገፋው ምን ሊፈጠር እንደሚችል የሰሞኑ ሹክሹክታ ቁልጭ አድርጎ እያመላከተን ይገኛል። ምናልባትም ፕሮፌሰሩ አሜሪካ ያቀኑት ለሕክምና ወይም ለቤተሰብ ጥየቃ ሊሆን ይችላል። እንደሚባለውም ለሐዘን ወይም ለለቅሶ ሊሆን ይችላል የሚሉ መላምቶች ቢኖሩም የኢትዮጵያ የፖለቲካ ታሪክ ግን እንዲህ አይነት ድንገተኛ ጉዞዎች ብዙ ጊዜ የነፍስ ማዳን ወይም የማያፈናፍን ጫናን ማምለጫ የመጨረሻ አማራጮች እንደነበሩ በግልጽ ይናገራል። የፕሮፌሰር መስፍን አርአያ ውጥረት መጠንና በሀገር ጉዳይ ላይ ያሉ ከፍተኛ ባለስልጣናት ነገሮች ሲከብዱና ሲወሳሰቡባቸው ሁሉንም ነገር እርግፍ አድርገው ጥለው የሚሰደዱበትን የስነ ልቦና ስብራት ለመረዳት የኢትዮጵያን የፖለቲካ ታሪክ ገጾች ወደ ኋላ መለስ ብለን መቃኘት ግድ ይለናል። ምክንያቱም ሀገርን የማዳን ህዝብን የመመገብ ወይም ሰላምን የማስፈን ከባድ ሸክም ተሸክመው በመጨረሻ ግን ከህሊናቸው ከስርዓት ወይም ከሁኔታዎች ጋር መጋጨት ሲያቅታቸው የውጭ ሀገር በረራን እንደ መውጫ በር የተጠቀሙት ፕሮፌሰር መስፍን የመጀመሪያው አይደሉም፣ የመጨረሻውም ላይሆኑ ይችላሉ። ወደ 1977 ዓ.ም የረሃብና የእልቂት ዘመን እንመለስ። በወቅቱ የኢትዮጵያ እርዳታ ማስተባበሪያ ዋና ማቋቋሚያ ኮሚሽን ወይም ማኮ ዋና ኮሚሽነር የነበሩት ሜጀር ዳዊት ወልደ ጊዮርጊስ ትዝ ይሉናል። ሜጀር ዳዊት በወቅቱ የነበራቸው ኃላፊነት ዛሬ ፕሮፌሰር መስፍን ካለባቸው ኃላፊነት ጋር በብዙ መልኩ ይመሳሰላል። የፕሮፌሰር መስፍን ሸክም የፖለቲካ ስብራትን መጠገን ሲሆን የሜጀር ዳዊት ሸክም ደግሞ በሚሊዮን የሚቆጠሩ በረሃብ አለንጋ የሚረግፉ ኢትዮጵያውያንን ነፍስ መግቦ ማትረፍ ነበር። በወቅቱ የነበረው የደርግ መንግስት 10ኛ ዓመቱን እያከበረ ፓርቲ እየመሰረተ ሀገሪቷን ቀይ በቀይ እያደረገ ባለበት በዚህ አስፈሪ ዘመን
ሜጀር ዳዊት በየቀኑ የሚያዩት የሚረግፈውን የሰው ልጅ ነበር። በኮሎኔል መንግስቱ ኃይለማርያም የሚመራው መንግስት እውነታውን መደበቅ ሲፈልግ ዓለም አቀፉ ማህበረሰብ ደግሞ ጣልቃ ለመግባት የራሱን የፖለቲካ ቅድመ ሁኔታ ሲያስቀምጥ ሜጀር ዳዊት መሃል ላይ ሆነው ይፈጩ ነበር። በየቀኑ በሚያዩት የህፃናት ሞት የተሰበረው ሁሌናቸውና ከላይ ከሊቀመንበሩ የሚወርድባቸው ዛቻና ማስፈራሪያ ተዳምሮ በሰውየው ላይ የፈጠረው ውጥረት ቃላት ሊገልጹት ከሚችሉት በላይ ሆነ። እናም አንድ ቀን ለስራ ጉዳይና ለእርዳታ ጥየቃ ወደ አሜሪካና አውሮፓ ባቀኑበት ማግስት ያንን ሁሉ የመንግስት ስልጣን፣ ያንን ሁሉ ክብር፣ እናም ያንን ሁሉ የሀገር ውስጥ ትርምስ ጠብር ግፍ አድርገው ጥለው ላለመመለስ ወሰኑ። ዳዊት ወልደ ጊዮርጊስ ሀገር ጥለው ሲሰደዱ ፈርተው ነበር ወይስ ሊሸከሙት የማይችሉት ህሊናዊና ፖለቲካዊ ውጥረት አንቆ ስለያዛቸው ነው? ታሪክ ሁለቱንም ያረጋግጣል። አንድ ሰው የቱንም ያክል ጀግና ወይም ሀገር ወዳድ ቢሆን ስርዓቱና በዙሪያ ያለው ተጨባጭ ሁኔታ ከሚችለው በላይ ሲሆንበት መሸሽን እንደ ብቸኛ ህይወቱ ማዳኛ ወይም ከህሊና ወቀሳ መትረፊያ መንገድ ሊወስደው ይችላል። ከዚህ ታሪክ ሳንወጣ በተመሳሳይ የደርግ ዘመን የውጭ ጉዳይ ሚኒስትር የነበሩት ጎሹ ወልዴን እናስታውሳቸዋለን። እሳቸውም ቢሆኑ ሀገሪቱን የዲፕሎማሲ ግንባር በመምራት የማይከላከሉትን የመንግስት ፖሊሲ በዓለም አቀፍ መድረክ ለማስረዳት ሲሞክሩ ቆይተዋል። በመጨረሻም ውስጣዊ ጫናና ከመንግስት ጋር የነበራቸው የርዕዮተ ዓለም እንዲሁም የተግባር ግጭት ሲባባስባቸው በ1979 ዓ.ም በኒውዮርክ የመንግስታቱ ድርጅት ስብሰባ ላይ እንደተገኙ ወደ ሀገራቸው ላለመመለስ ወሰኑ። የጎሽ ወልዴ ስደት በወቅቱ በደርግ መንግስት ላይ የፈጠረው ድንጋጤ ቀላል አልነበርም። አንድ ሀገርን ወክሎ ዓለምን የሚያናግር ሰው በድንገት የጠላት ሀገር ነው ወዳለው አሜሪካ ሲጠለል በስተጀርባ ያለው ውጥረትና የፍርሃት መጠን ምን ያክል ጥልቅ እንደነበር አመላካች ነው። እነዚህ ሰዎች የተሰደዱት ሀገራቸውን ጠልተው አልነበርም። በገዛ ሀገራቸው መቆየት ማለት ወይ በሚያምኑበት እውነት ላይ መርገጥ ወይም ደግሞ ህይወታቸውን ለአደጋ ማጋለጥ ሆኖ ስለመጣባቸው ነው። ይህ የትናንት ትዝታ ዛሬ ላይ ሲያስተጋባ የፕሮፌሰር መስፍን አርአያ ጉዳይ ይበልጥ እንዲመረመር ያስገድዳል። የሀገራዊ ምክክር ኮሚሽን የተመሰረተው ኢትዮጵያ በታሪኳ አይተው በማታውቀው ውስብስብ ቀውስ ውስጥ በነበረችበትና አሁንም ባለችበት ወቅት ነው። ሰሜኑ ሲበርድ ደቡቡ ሲረጋጋ ኦሮሚያ ሲያገግም አማራ ክልል በጦርነት ሰዓት እየነደደ ባለበት የፖለቲካ ልሂቃኑ በዘር በቋንቋና በታሪክ ትርክት ተዋድ ነው አንዱ የሌላውን ህልውና በማይቀበልበት እንዲሁም የውጭ ኃይሎች የራሳቸውን ጥቅም ለማስጠበቅ በሀገሪቱ የውስጥ ጉዳይ ጣልቃ በሚገቡበት በዚህ ፈታኝ ወቅት ነው ፕሮፌሰሩ ይህን ከባድ ኃላፊነት የተቀበሉት። ከመጀመሪያው ቀን አንስቶ የኮሚሽኑ ነጻነትና ገለልተኝነት ጥያቄው ሲገባ ቆይቷል። ተቃዋሚዎች ኮሚሽኑ የመንግስት አስፈጻሚ እንጂ ገለልተኛ አይደለም እያሉ ሲወቅሱ፣ መንግስት በበኩሉ ሁሉንም ነገር ለኮሚሽኑ ትቻለሁ እያለ በጀርባ ግን የራሱን የፖለቲካ አጀንዳ እንደሚያስፈጽም ሲታማ ቆይቷል። በዚህ መሃል ፕሮፌሰር መስፍን አርአያ በምሁራዊ ክብራቸው በሕክምና ስነ ምግባራቸውና በሀገር ፍቅራቸው መካከል ተወጥረው ቆይተዋል። አንድ በእድሜ የገፉ ህይወታቸውን ሙሉ የሰው ልጅ አእምሮ ሲያክሙ የኖሩ ምሁር በድንገት የፖለቲከኞችን የከረፋ ደባና የጦር አበጋዞችን እልህ እንዲያስታርቁ ሲጠየቁ የሚገጥማቸው የስነ ልቦና ጫና ቀላል የሚባል አይሆንም። እያንዳንዱ የኮሚሽኑ ስብሰባ፣ እያንዳንዱ የሚዲያው መግለጫ፣ እያንዳንዱ ከባለስልጣናት ጋር የሚደረግ ዝግ ውይይት ለፕሮፌሰሩ ፈንጅ ወረዳ እንደነበር መገመት አያዳግትም። በቅርብ ታሪካችን የኢህአዴግ ስርዓት ውስጣዊ መበስበስ በጀመረበትና የፖለቲካ ውጥረቱ ጣሪያ በነካበት ወቅት የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዲኤታ የነበሩት አቶ ኤርሚያስ ለገሰን ማስታወስ እንችላለን። አቶ ኤርሚያስ የስርዓቱ ዋነኛ አፈቀላጤ፣ የመንግስትን ፖሊሲዎች አምርረው የሚከላከሉና የፓርቲው ታማኝ ካድሬ ነበሩ። ነገር ግን በውስጥ በኩል የነበረው የቡድን ሽኩቻ፣ የሙስናው መጠን ከፍ ማለትና ስርዓቱ እየሄደበት የነበረው አደገኛ አቅጣጫ በፈጠረባቸው ውጥረት ምክንያት እሳቸውም ቢሆኑ ጉላዱ ያንን ሁሉ ስልጣንና ክብር እርግፍ አድርገው ጥለው ወደ አሜሪካ ለመሰደድ ተገደዋል። የኤርሚያስ መሰደድ ከርዕዮተ ዓለም ፍልሚያ ባሻገር አንድ ግለሰብ ፖለቲካዊ ጥርስ ውስጥ ገብቶ ሲፈጭ ራሱን ለማዳን የሚወስደውን የመጨረሻውን የብስጭትና የፍርሃት ውሳኔ አመላካች ነው። በእያንዳንዱ አጥዋት ስራ ሲገባ የሚያየው ማስመሰል፣ በእያንዳንዱ ምሽት ቤቱ ሲመለስ የሚወቅሰው የህሊና ወቀሳ በመጨረሻም ከዚህ በላይ መቀጠል አልችልም ወደሚል ድምዳሜ ያደርሰዋል። ፕሮፌሰር መስፍን አርአያም ጋር ይህ የህሊና ፍልም ያልተፈጠረም ብሎ በእርግጠኝነት መናገር አይቻልም። የምክክር ኮሚሽኑ በተለያዩ ክልሎች ያደረጋቸው የአጀንዳ ማሰባሰብ ስራዎች በተወሰኑ ወገኖች ዘንድ ተቀባይነት ሲያጡ፣ ታዋቂ የፖለቲካ ፓርቲዎች ሂደቱን ሲያወግዙና የሀገሪቱ የጸጥታ ሁኔታ ከቀን ወደ ቀን እየተበላሸ ሲመጣ የኮሚሽኑ ዋና ሰብሳቢ መሆን ማለት በሁለት የተሳሉ ሰይፎች መካከል እንደመቆም ያለ ነው። እሳቸው ሀገር ጥለው አሜሪካ ገብተዋል የሚለው መረጃ እውነት ሆነም አልሆነም ራሱ መረጃ የፈጠረው የፖለቲካ ማዕበል ሀገሪቷን ምን ያክል እየነቀነቃት እንደሆነ ማየት ይቻላል። እሳቸው አሜሪካ መግባታቸው በይፋ ከተረጋገጠ የሚከተሉ ጥያቄዎች ወዲያውኑ ይነሳሉ። ለምን ሸሹ? ከመንግስት አካላት ዛቻ ደርሶባቸው ነው ወይስ ኮሚሽኑ በተግባር ምንም አይነት ለውጥ ሊያመጣ እንደማይችል በውስጥ አዋቂነት ተረድተውት የታሪክ ተጠያቂነት ላለመሆን ነው? ወይስ ደግሞ በግል ህይወታቸው ምናልባትም ከጤና ጋር በተያያዘ በገጠማቸው አስቸኳይ ሁኔታ ምክንያት ነው?
እነዚህን ጥያቄዎች ለመመለስ ገለልተኛ የሆነ የመረጃ ምንጭና ከራሳቸው ከፕሮፌሰሩ የሚሰጥ ይፋዊ ማብራሪያ ያስፈልጋል። ዝግጅት ክፍላችን ባደረገው የማጣራት ስራ ያገኘው ለቅሶ ነው የሚለው መረጃ በብዙ መልኩ የሚተረጎም በመሆኑ በቂ ነው ማለት አይቻልም። ለቅሶ ነው የሚለው መረጃ ሁለት አሻሚ ትርጉሞች ይኖሩታል። አንደኛው መረጃው ተራ ነው ለቅሶ ነው የሚል ሲሆን፣ ሁለተኛው ደግሞ ፕሮፌሰሩ ወደ አሜሪካ የሄዱት ለለቅሶ ነው የሚለው ይሆናል። እንዲያም ቢሆን የፖለቲካው አየር ይህን ያክል የተበከለባትና መተማመን የጠፋባት ሀገር ውስጥ ማንኛውም ድርጊት የፖለቲካ ትርጉም መሰጠቱ አይቀሬ ነው። በእርግጥም ፕሮፌሰር መስፍን አርአያ ትልቅ የህዝብ አደራ ተቀብለው ነበር። 130 ሚሊዮን ህዝብ ከዚህ ማለቂያ የሌለው የደም መፋሰስ አዙሪት ያወጡናል ብሎ በጉጉት ሲጠብቃቸው ነበር። ይህን አድራ ለመወጣት የሚያስችል ምቹ መደላድል ነበራቸው ወይ ብሎ መጠየቅ ግድ የሚለውም ለዚሁ ነው። የሀገራዊ ምክክር ሂደት ስኬታማ የሚሆነው ተፋላሚ ኃይሎች በቅድሚያ መሳሪያቸውን አስቀምጠው በሰላም ለመወያየት ቁርጠኛ ሲሆኑ ብቻ ነው። በዚህ ሀገር ተጨባጭ ሁኔታ ግን ጦርነቱ አሁንም በተለያዩ ግንባሮች እንደቀጠለ ነው። መንግስት በኃይል ለማንበርከክ፣ ታጣቂዎቹ ደግሞ በኃይል ስልጣን ለመያዝ ወይም ፍላጎታቸውን ለማስፈጸም በሚያደርጉት የሞት ሽረት ትግል ውስጥ የምክክር ኮሚሽን ድምጽ በጠመንጃ ጩኸት ተውጧል። በዚህ ሁሉ ውጥረት ውስጥ ፕሮፌሰሩ በየቀኑ የሚደርስባቸውን ፖለቲካዊ ጫና፣ ከሚዲያ የሚሰነዘርባቸውን ትችትና የገዛ ህሊናቸው የሚጠይቃቸውን ጥያቄ ማመዛዘን ነበረባቸው። የሰው ልጅ የቱንም ያክል ብረት ቢሆን አንድ ቦታ ላይ መሸነፉ ወይም ቢያንስ እረፍትን መፈለጉ የተፈጥሮ ህግ ነው። በታሪክ እንደሚታወቀው ከባድ ኃላፊነት የወሰዱ ሰዎች መውጫ ሲያጡ የሚያደርጉት የመጀመሪያው ነገር ራሳቸውን ከቦታው ማራቅ ነው። ይህ ሁኔታ በሌሎች የአፍሪካ ሀገራትም ቢሆን በተደጋጋሚ የታየ ነው። ፖለቲካዊ ሽግግሮች ወይም የሰላም ሂደቶች በሚጀመሩበት ወቅት ኃላፊነቱን የሚወስዱት ገለልተኛ ተብለው የሚታሰቡ ግለሰቦች ውሎ አድሮ የፖለቲካው ቆሻሻ ጨዋታ ሲበዛባቸው ሀገር ጥለው እስከ መሰደድ ይደርሳሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከጅምሩ ይህ ስጋት ነበረበት። ብዙዎች ይህ ኮሚሽን የሞተ ልጅ ይዞ ነው የተወለደው ሲሉ ተችተውታል። ምክንያቱም ዋና ዋና የፖለቲካ ተዋናዮች ያልተስማሙበት፣ የሽግግር ፍትህ ያልሰፈነበት፣ ተኩስ ያልቆመበትና ያልተረጋገጠበት ሁኔታ የሚደረግ ምክክር መጨረሻው የፖለቲካ ሸፍጥ ማጀቢያ ከመሆን አያልፍም የሚል ጠንካራ እምነት በብዙዎች ዘንድ ስለነበር ነው። ፕሮፌሰር መስፍን ይህንን ሁሉ ትችት እያወቁ ነው ኃላፊነቱን የተቀበሉት። ምናልባትም በእኔ ጥረት በእድሜና ባካበትኩት ልምድ ተጠቅሜ የሀገሬን ልጆች ላስታርቅ እችላለሁ የሚል ቅን ልቦና ነበራቸው ብሎ መገመት ይቻላል። ነገር ግን የኢትዮጵያ ፖለቲካ ቅንነት ብቻ ሳይሆን ብልጠትን፣ ጭካኔንና ሸፍጥን የሚጠይቅ አውደ ውጊያ መሆኑን በተግባር ሲያዩት የገጠማቸው ድንጋጤና ውጥረት ይህን ያልተጠበቀ ውሳኔ እንዲወስኑ አስገድዷቸው ሊሆን ይችላል። አሁን ላይ ሆነን ስናየው የፕሮፌሰር መስፍን አርአያ በአሜሪካ መገኘት ለሀገራዊ ምክክር ኮሚሽኑ ህልውና ትልቅ ፈተና ነው። ኮሚሽኑ ገና ስራውን በቅጡ ሳይጀምር ዋና መሪውን ካጣ የህዝቡ አመኔታ ከነበረው ይበልጥ በባሰ ሁኔታ ዜሮ ይገባል። የተቃዋሚ ፓርቲዎች እኛ ገና ድሮም ብለናል፣ ይህ ኮሚሽን ነጻ አይደለም፣ ለዚህም ነው ዋና ኮሚሽነሩ ጫናውን መቋቋም አቅቷቸው የሸሹት የሚል ጠንካራ የፖለቲካ ትርፍ ማካበቻ ያደርጉታል። መንግስት በበኩሉ ይህንን ክፍተት ለመድፈንና ኮሚሽኑ አልፈረሰም ለማለት ሌሎች ተተኪዎችን ሊያመጣ ወይም ሁኔታውን ለማስተባበል ሊሞክር ይችላል። ነገር ግን ጉዳቱ ቀድሞውኑ ደርሷል። በአንድ ሀገር ውስጥ ሀገርን ለማዳን የተቋቋመ ተቋም መሪ ሀገር ጥሎ ሲሰደድ እውነት ከሆነ ማለት ነው ያቺ ሀገር ምን ያክል ትልቅ አዘቅት ውስጥ እንዳለች ከዚህ በላይ ህያው ምስክር አይኖርም። ይህ ዘገባ እስከተጠናከረበት ጊዜ ድረስ እውነታው ያለው እሳቸውና ህሊናቸው ዘንድ ብቻ ነው። ዝግጅት ክፍላችን ፖለቲካዊ ጫናውን፣ የህዝቡን ስቃይ ማየት አለመቻላቸውን፣ በመንግስትና በታጣቂዎች መካከል ያለውን የማይታረቅ ልዩነት ወይስ ደግሞ ከነዚህ ሁሉ የራቀ የግል ወይም የቤተሰብ ጉዳይ አስገድዷቸው ይህን ውሳኔ የወሰኑት ብሎ ለመደምደም አይችልም። ነገር ግን የኢትዮጵያ የፖለቲካ ማዕበል ማንን አሳፍሮ ማንን እንደሚያሰጥ መገመት በማይቻልበት በዚህ ዘመን የፕሮፌሰር መስፍን አርአያ ሹክሹክታና የጠረጴዛቸው ባዶ መሆን ሁላችንንም ሊያስደነግጠን ሊያሳስበንና የኢትዮጵያ የፖለቲካ ጤንነት በጥልቅ እንዲመረመር ሊያስገድድ ይገባል። ውጥረቱ በእሳቸው ላይ ብቻ ሳይሆን በሀገሪቷ ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ መዋቅር ላይ ሁሉ የተንጠለጠለ የዳሞክለስ ሰይፍ መሆኑን መዘንጋት አይቻልም። እንደ ዳዊት ወልደ ጊዮርጊስ፣ እንደ ጎሹ ወልዴ፣ እንደ ኤርሚያስ ለገሰ ዛሬም ፕሮፌሰር መስፍን የዚህ ርህራሄ የለሽ የፖለቲካ ማሽን ሰለባ ሆኑ ወይ የሚለው ጥያቄ በቅርብ ቀናት ውስጥ የጠራ መልስ እንደሚያገኝ ተስፋ መጣል ይቻላል። እስከዚያው ግን የኢትዮጵያ ሕዝብ በተለመደው የጥርጣሬ የፍርሃትና የተስፋ መቁረጥ ስሜት ውስጥ ሆኖ ቀጣዩን የፖለቲካ ቲያትር ትዕይንት ለመመልከት ተገዷል። አየሩ አሁንም በውጥረት እንደታመቀ ነው። መድረኩ ላይ የሚቀጥለው ተዋናይ ማን እንደሚሆን ወይም በመጋረጃው መቼ እንደሚዘጋ የሚያውቅ ማንም የለም። ዝግጅት ክፍሉም የጋዜጠኝነት መሪዎችን ተከትሎ እውነታውን ከመላምት ነጥሎ መረጃዎችን አጣርቶ ከስሜት ነጻ በሆነ መንፈስ ይህን ታሪካዊ ክስተት መከታተሉን ይቀጥላል። የእኛን አበቃን፣ የእናንተን ጻፉልን። ሰኔ ጊዜ የተመኘን በዚሁ እንሰናበታለን።